አላህ መጨረሻችንን ያሳምርልን። ቁርአን ላይ ካሉ የሰው ልጆችን ልብ ከሚያስበረግጉ የቁርአን አያቶች መካከል አንዱ ይሄ ነው። زعم الذين كفروا أن لن يبعثوا إلى الله نزا بالله يكادو بالله يستبابلوا سوچ ሙግት ገቡ ተከራከሩ ይላል። أن لن يبعثوا እኛ ከሞትን በኋላ አጥንታችንም አመድ ስጋችንም ትቢያ ከሆነ ከጠፋን በኋላ ማን ነው የሚቀሰቀሰን አሉ። ቁል በላ ወረቢ በላቸው ያ ሙሐመድ አለይሂ ሰላቱ ወሰላም በጌታዬ ይሁንብኝ ለቱብዓቱን ትቀሰቀሳላችሁ አይደለም ትቀሰቀሷታላችሁ ثم لتنبؤن بما عملتم ተቀስቅሳችሁም ዱንያ ላይ በሰራችሁት በእያንዳንዱ ስራ ትነገራላችሁ በላቸው። የውመ ቱብለ ሰራኢር ሚስጥሮች ሁሉ ይፋ በሚወጡበት ቀን በልባችን ደብቀን ያኖርነው በስልካችን ሎክ አርገን ያስቀመጥነው ሁሉም ሚስጥሮች አላህ ዘንድ ይፋ ይወጣሉ። وذلك على الله يسير ይሄ ደግሞ እናንተ ትቢያ ከሆናችሁ በኋላ መቀስቀሱ ቀስቅሶም ደግሞ በሰራችሁት በእያንዳንዱ ነገር ላይ መጠየቁ አላህ ላይ በጣም ቀላል የሆነው ነገር ነው ብለህ ንገራቸው ይላል አላህ Subhanahu Wa Ta'ala። ሚስጥሮች ሁሉ አላህ ዘንድ ይፋ ከመውጣታቸው በፊት ፈቱቡ ኢለላህ ወደ አላህ እንመለስ።